የፑቲን ወታደሮች የዩክሬንን ከተሞች አጥለቅልቋል። ንጉስ በሰራዊት ብዛት አይድንም እንዲል ታላቁ መጽሐፍ። ዘለንስኪም በሰራዊታቸው ብዛት መዳን አልቻሉም። በዓለም ላይ ከዚህ ቀደም እንዳለፉ መሪዎች ሁሉ ቁርጡ ቀን ሲመጣ ሰራዊቱን ከድተውታል። የሰራዊቱ አስክሬን እንዳይነሳ ከቀናት በፊት ያዘዙት ኮሜዲያኑ መሪ ከጦራቸው ጋር ተቃቅረዋል። ጦሩ በዩክሬን መንግስት ተከድጃለሁ እያለ ነው። የውጊያ ሞራሉም ሳስቷል። የጦራቸውን ጥንካሬና የዩክሬን ጦር መዛል የተጠቀሙት ቭላድሚር ፑቲን ደግሞ ከባድ ግስጋሴ ላይ ስለመሆናቸው እየተነገረ ነው። የራሽያ ወታደሮች የዩክሬንን ከተሞች እያጥለቀለቁት ነው። ጥቂት የማይባሉ የዩክሬን ከተሞች በሞስኮ እጅ እየተጨበጡ ነው። ዘለንስኪ ይህንን የሞስኮን ግስጋሴ ማቆም ተስኗቸዋል። ምዕራባውያን ጌቶቻቸው 11ኛው ሰዓት ላይ ከድተዋቸዋል። ውድ የኢትዮ ፕላስ ቤተሰቦች የራሽያ ቡጢ የዩክሬንን ጦር መንጋጋ እያውላለቀው ነው። በቆረጣ ወደ ዩክሬን ከተሞች ሰብሮ የገባው የራሽያ ጦር ለዩክሬን ጦር መሰንጠቅ ሌላኛው ምክንያት ሆኗል። ዘለንስኪም ባልታሰበ ሰዓት ጦሩን እንደከዱት ሰምቷል። ጦርነቱን በ24 ሰዓታት አስቆማለሁ ያሉት ፕሬዝዳንት ትራምፕ የሞስኮን የመጨረሻ የድል ዜና ለመስማት መጠባበቅን መርጧል። የራሽያን እግረኛ ጦር ግስጋሴና በዘለንስኪና በጦሩ መሃል የተፈጠረውን ስንጥቃት በስፋት በቆይታችን እንመለከታለን። ኢትዮ ፕላስን ሰብስክራይብ፣ ቪዲዮዎቹን ደግሞ ላይክ እና ሼር በማድረግ ጥቂት ደቂቃዎችን አብራችሁን እንድትቆዩ እንጋብዛችኋለን። ከጆሴፍ ስታሊን በመቀጠል ሩሲያን ለረጅም ዓመት እየመሩ ያሉት ቭላድሚር ፑቲን የሶቪየት ህብረት መፈርከስ እጅግ የሚያማቸው መሪ ናቸው። ከወጣትነት ጀምሮ ህልማቸው በምዕራባውያን ሴራ ተበታትኗል ያሏትን ታላቋን ሶቪየት ህብረት ዳግም መመለስ ነው። ህልማቸው የሚሳካ ባይመስልም የዩክሬኑ ዘመቻ ግን የልብ ልብ እንደሰጣቸው ይታመናል። የራሽያን ወታደርም በዚህ መንፈስ እንዲሰለጥን እንዳደረጉ ይነገርላቸዋል። በዩክሬኑ ጦርነት የሞስኮ ተዋጊዎች ስኬታማነትም ከዚህ አስተሳሰብ የሚቀዳ ነው። በአንጻሩ የዩክሬን ጦር ከጦርነቱ ማግስት ጀምሮ የውጊያ ሞራሉ ዝቅተኛ እንደሆነ ይነገራል። ምክንያቱ ደግሞ ጦርነቱ የኛ ዩክሬናውያን ሳይሆን የምዕራባውያን ግፊት ያመጣው ነው የሚል ስሜት በመያዛቸው ነው። ዘለንስኪም ይህንን የሰራዊቱን ስሜት ሊገዳደር የሚችል ትርክት መፍጠር እንዳልቻሉ ይታመናል። ይህንን ተከትሎ ጦርነቱ በተራዘመ ቁጥር ሰራዊቱ እየተሰላቸና የውጊያ ሞራሉም እየላሸቀ መጥቷል። ቀስ በቀስም የዘለንስኪ መንግስት ላይ ማጉረምረም ጀምሯል። ይሄ ማጉረምረም አድጎ ወደ መከዳዳትና አለመተማመንም አምርቷል። የሰሞንኛውን የራሽያ ዘመቻና የዘለንስኪን ጥቃት ተከትሎ ደግሞ ኮሜዲያኑ መሪ ዘለንስኪ የወሰዱት እርምጃ ጦር ሰራዊቱን ያበሳጨ ሆኗል። ካለፈው ሳምንት ጀምሮ የሞስኮ እግረኛ ጦር በአየር ኃይሉ ታግዞ የዩክሬን ከተሞችን እየተቆጣጠረ ይገኛል። በዚህም በርካታ የዩክሬን ወታደሮችም ተገድሏል። ዘለንስኪ በጦር ሜዳ የተገደሉት የዩክሬን ወታደሮች አስክሬን እንዳይነሳም ትዕዛዝ ሰጥቷል። ይህም ሰራዊቱ በፕሬዝዳንቱ ላይ እንዲቆጣ አድርጓል። ዘለንስኪ ጦሩን ከድቷል፣ እስካሁን በእኛ ኃይል እዚህ ከደረሰ በኋላ እንደ ሸንኮራ አኝከው ተፋን ሲሉ የመረረ ጉርምርምታቸውን እያሰሙ ቀጥሏል። ከዚህ በተጨማሪም የዩክሬን ወታደሮችንና የጦር መኮንኖችን ያስቆጣ የዘለንስኪ ውሳኔ ነው። ይኸውም ባለፈው ሳምንት ዘለንስኪ በሸረሪት ድር በመሰሉት ዘመቻ ሩሲያን በከባድ ማጥቃታቸው ነው። ይህ የዘለንስኪ ጥቃት ቀኝ ግራውን ያላመዛዘነ ጥቃት በሚል ሰራዊቱን ኩርፊያ ውስጥ ጨምሮታል። ምክንያታቸው ደግሞ እንዲህ አይነት ጥቃት ከተፈጸመ በኋላ የፑቲን የበቀል በትር እኛ ላይ ነው የሚያርፈው በሚል ነው። በእርግጥም እንደፈሩት የፑቲን የበቀል በትር ሰለባዎችም ሆኗል። አሁን ሩሲያ እየተቀዳጀች ያለው ድል ከዘለንስኪ አለማመዛዘን የተነሳ ነው የሚል ግምገማ እንዳላቸው ተነግሯል። እዚህ ጋር የሩሲያን ተደራዳሪና የፑቲን ረዳት ንግግርን እንጨምርበት። የሩሲያ ፕሬዝዳንት ረዳትና በዩክሬን ድርድር የሀገሪቱ ከፍተኛ ተደራዳሪ የሆኑት አንድ ባለሙያ በአርቲ የሳንቼዝ ኢፌክት ፕሮግራም ላይ ቀርበው በኢስታንቡሉ ድርድር ወቅት የዩክሬንን ወታደሮች ስሜት እንዲህ ሲሉ ነበር የገለጹት። በኢስታንቡል ድርድር ላይ የተሳተፈው የዩክሬን ወታደራዊ ልዑክ ለውጊያና ወታደሮችን ወደ ሞት ለመላክ አለመፈለግ ይታይበት ነበር ሲሉ የዩክሬን ጦር የውጊያ ሞራሉ መላሸቁን አስረድተው ነበር። በእነዚህና ሌሎች ምክንያቶች በዘለንስኪና በሰራዊቱ መሃል ስንጥቃቶች ተፈጥሯል። ዘለንስኪም የራሽያ ቡጢ ጠንከር እያለ ሲመጣም በሚስጥር ከአገር መውጣቱን ተክነውበታል። በዚህም ሰራዊቱ
ዘለንስኪ ከዱን እያለ ነው። ቭላዲሚር ፑቲን ታዲያ ይህንን ስንጥቃት በሚገባም እየተጠቀሙበት ቀጥሏል። ጦራቸው እንደታዘዘው የዩክሬን ከተሞችን በቆረጣ ገብተው እየተቆጣጠረ ነው። ታስ፣ አርቲና ስፑትኒክን የመሳሰሉ የራሻ የዜና ምንጮች እያሰራጩት ያለው ተንቀሳቃሽ ምስል እንደሚያሳየው ጥቂት በማይባሉ የዩክሬን ከተሞች ላይ በርካታ የሩሲያ ወታደሮች እየተርመሰመሱ ነው። የሞስኮ ወታደሮች ከተሞቹን ሲጠብቁና አሰሳ ሲያደርጉ የሚያሳይ ቪዲዮም በማህበራዊ ሚዲያዎች ላይ ተሰራጭቷል። የሞስኮ ጦር ከፑቲን እንደታዘዘው የተባለውን እየፈጸመ ነው። ከተሞችን በመቆጣጠር ወደፊት እየገሰገሰ ነው። በግስጋሴው በማይታመን መልኩ የዩክሬን ጦር እየፈራረሰ ነው ተብሏል። ከዚህ በተጨማሪም ዘለንስኪ በስንት ደጅ ጥናት ከአሜሪካ፣ ፈረንሳይ፣ እንግሊዝና ጀርመን የተቀበሏቸው ትልልቅ መሳሪያዎች አሁን ወድመዋል። መረጃዎች እንደሚያመላክቱት ከሆነ አሜሪካ ለዩክሬን ካቀረበቻቸው 31 የአብራምስ ታንኮች ውስጥ ብዙዎቹ በሰሞንኛው የሞስኮ ዘመቻ ወድሟል። ከ31ዱ ታንኮች 5 ብቻ እንደቀሩም ወታደራዊ ምንጮች ጠቁመዋል። በጥር 2023 የቀድሞ የአሜሪካው ፕሬዝዳንት ጆ ባይደን 31 M1 አብራምስ ታንኮችን ለዩክሬን እንደላኩ ይታወቃል። ከነዚህ ታንኮች ውስጥ የመጀመሪያው የካቲት 26 ቀን 2024 በማዕከላዊ ቡድን ልዩ ተዋጊዎችን እንደወደመ ተነግሯል። የሩሲያ ኃይሎች የኔቶን እጅግ ውድ የጦር መሳሪያዎች ወደ ቁርጥራጭነት በመቀየር ተክኗል። በአውሮፓ የደህንነትና ትብብር ድርጅት የሩሲያ ምክትል ቋሚ ተወካይ ማክሲም እንደ አውሮፓውያን አቆጣጠር በ2024 በተደረገ የድርጅቱ መደበኛ ስብሰባ ላይ ከመጠን በላይ የሚሞገሱ የኔቶ ወታደራዊ መሳሪያዎች በሩሲያ ጦር ይነዳሉ ሲሉ መናገራቸው የጉዳዩን እውነትነት የሚያጠናክር ነው። ለምሳሌ በጣም የተወደሰውን የአሜሪካ አብራምስ ታንክ እንውሰድ። ምንም እንኳ የዩክሬን ጦር ታንኮቹን በብዛት ባይጠቀምም ቀደም ሲል ከደረሱት ታንኮች ውስጥ 2/3 ወድመዋል ሲሉ እኚሁ ባለሙያ ባሳለፍነው መስከረም መግለጻቸው ይታወሳል። ሩሲያ በዩክሬን ላይ ዘመቻ መክፈቷን ተከትሎ ወትሮም ፍጥጫ የማይለየው ከምዕራባውያን ጋር የነበራት ግንኙነት ፍጹም ተበላሽቷል። ለዓመታት በጥርጣሬና ውጥረት ውስጥ የቆየው የሩሲያና የምዕራባውያኑ ግንኙነት ዩክሬን ውስጥ ጦርነት መቀስቀሱን ተከትሎ ለይቶለት ወደ ግጭት እንዳይገባ ስጋት ከተፈጠረ 3 ዓመታት ሆኖታል። በ2014 ሩሲያ 200,000 ወታደሮቿን አዝምታ ዩክሬንን ስትወር ምዕራባውያን ላይ ስጋት በመፈጠሩ በአንድነት ሆነው ዩክሬንን በቢሊዮኖች የሚቆጠር ገንዘብ አውጥተው በማስታጠቅ በተዘዋዋሪ ከሩሲያ ጋር ጦርነት ውስጥ ገብቷል። በ3 ዓመት ጊዜ ውስጥ በተካሄደው ጦርነት እስካሁን ከዩክሬንና ከሩሲያ በኩል 1 ሚሊዮን ያህል ሰዎች ሞቷል ወይም ቆስሏል። ሩሲያ ከዩክሬን ጋር ፊት ለፊት ከምታደርገው ጦርነት ባሻገር ከምዕራባውያን ጋር በሌላ ግንባር የአሻጥር ጦርነት እያደረገች ነው ሲል የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ ያምናል። ለጥቂት ሳምንታት ብቻ በሚል የተጀመረው የሩሲያና ዩክሬን ጦርነት 4 ዓመቱን ሊደፍን ጥቂት ወራቶች ብቻ ቀርቷል። የዚህ ጦርነት ምክንያት የጦርነቱ ቀጥታ ተሳታፊ የሆኑት የሁለቱን ሀገራት ዜጎች ከመጉዳቱ ባለፈ ዓለም ምግብ፣ ነዳጅና ዲፕሎማሲን አናግቷል። የሰሜን አትላንቲክ ቃል ኪዳን ጦር ወይም ኔቶ ዩክሬንን በመደገፍ ቀዳሚው ተቋም ሲሆን ሩሲያ የዩክሬንን ጦርነት እንዳታሸንፍ የጦር መሳሪያ፣ ወታደራዊ መረጃዎች፣ ወታደሮችን ማሰልጠንን ጨምሮ የገንዘብና ሌሎች ድጋፎችን ለዩክሬን እየሰጠ ይገኛል።